ፊቴ ብዙ ችግር አጋጥሞኝ ነበረኝ እንግዲህ እኔና ጋሸና ቀልና ከዛ ጋሸ ጸልዩኝ የነውን እንዲህ ነገር ያጋጠመኝ ነው ብዬ ስነግራቸው ተመላልሶም አንቺ ለምንድን ነው ወይስ ልጅ ማትወልጂ ምናምን ብሎ እንጠይቁ ልጅ ወልደሻል ብሎ መጀመሪያ ጠይቁኝ አዎ ወልጃለሁ ልጅ ግን ጸልዩኝ በጣም ብዙ ጭንጋፋ አለኝ ብዬ ነገርኩኝ ሁለት ተገጣጥሞ ጭንጋፋ ነበርና ለዛን እንደዛ ቤት ሲነግራቸው እሺ ጸልያንን አንቺን ጸልይሻለሁ ብሎ ነበሩኝ ዛሬ እግዚአብሔር ረድቶኝ እግዚአብሔር ደግፎኝ ብዙ ጭንጋፋ ያለ ሁለት ጊዜ ያደገመው ጭንጋፋውን አሳልፎኝ ዛሬ በዚህ በምስጋና በእልልታ በእናንተ ፊት በእግዚአብሔር ፊት አጨብጭቡለት ለጌታ ክብር የስድስት ወር ይዤንን የቆምኩን ያደረገው ሃሌሉያ ደገና ለጌታ ክብር በእውነት እግዚአብሔር ረድቶኛል በጣም አስቸገረኝ ሁለት ዓመት ሙሉ ሁለት ጭንጋፋ ነበረኝ ይሄ ምንድነው ከዚህ በኋላ በህይወት ላይ ነው የምደርሰው ብዬ በጣም ተናድጄ በጣም ተጨንቄ ነበርኩ ጌታ ሆይ ምን ይለኛል ብዬ ነበርኩ በዛ ላይ ህመም አለ ወደ ላይ ዝም በምርት በኩል የቆረጠኝ ነው በዚህ አገልጋይን ራሱ አገለግሎ ነበር ዛሬ ለነው ያገለግለው ይሄው ራሱ እግዚአብሔርን ከባድ ግድ በእውነት በጌታ ሃሌሉያ ድንጋፋ ያለ ጸሎት የዋጋው ያለ ጸሎት ያቀደው ቅዱን ያፈረሰው እግዚአብሔርን አመስግኑ አሁን እንጨምሩ ጌታ ይባረክ አው እንዴነ የተቸገራችሁ በመምን ቢሆን እንደለት አጋጣሚ ያለውን ቢሆን እግዚአብሔር ይደራችኋል እግዚአብሔር ያድናችኋል እግዚአብሔር ስራችሁን ይሰራችኋል እግዚአብሔር የማይችለው ነገር የለም ሁሉን የሚችለው እግዚአብሔር ብቻ ያለው በሱ ንገሩ ለሱ ፊት ያደርጉ ለሱ ንገራችሁ ለጎደና ለዚህ ለእናት ነው አባት ነው ይሄ ይተናል እንደዛ ናት እከሌናት ለሷ ነግራ ነው ምስጥራ ለሷ ልስት አውራት ብላችሁ ለማን ሰው እንዳታናገሩ እኔ የእግዚአብሔር ጋር ያወራው ነገር ያናገርከው ነገር